50 ታዋቂ ስትሪመሮችን እዚህ ቦታ ዘግቼባቸዋለሁ እና ማንም ይሁን ማን መጨረሻ የሚቀረው ሰው ያንን $1 ሚሊዮን ያሸንፋል። ስፒድ ከኔ ጋር አስተዋዋቂ ይሆናል። የፈለከውን ነገር ማድረግ ትችላለህ። እሱ የአመቱ ምርጥ ስትሪመር ስለሆነ ከኔ ጋር ውድድሩን ያስተናግዳል። አንዳንድ ሰዎችን ለማስወጣት ሞክራለሁ። ወይኔ እኔን ያባረኛል። በቃ እኛ አንድ ላይ ነን። እሺ ተስማምተናል። እናንተ እንዴት ነው? የስፔን ቡድን እየሰራችሁ ነው? አዎ ጠንካራ የሆነ ቡድን ነው የምንሰራው። እዚህ ዋናው ነገር እቅድ ነው። እኔ የፈለከውን ነገር ስራ ብትለኛውን ሰራለሁ። ከፈለክ እዚህ ተነስተ ጨፍር ብትለኝ ሁላ ጨፍራለሁ። አይ እኔ እንደዛ አልልህም። ከፈለክ ግን ማለት ትችላለህ። አይ እኔ እንደዛ አላረግም። እዚህ ውስጥ የታዘዝኩትን በሙሉ አደርጋለሁ። እነዚህ ስትሪመሮች እንዳለ ላይቭ እንዴት መግባት እንደሚቻል ነው እንጂ የሚያውቁት ሌላ ነገር ምንም አያውቁም። ሁሉም ሰነፍ ነው። እውነት ለመናገር አይኪዩአችሁ ራሱ ትንሽ ዝቅ ያለ ነው መሰለኝ። አታይም እንዴ? በጣም ዝቅ ያለ ነው እንጂ። በዚህ ውድድር ብዙ ነገር እንደሚያጋጥመን ይታየኛል። አዎ ይኸው ማየት ትችያለሽ። በቃ የሆነ ሰው ማባረር አለባችሁ። መፍራት አቁሙ። ወይኔ እንዲህ መሆን አልነበረበትም። ደግሞ ያንን ዘፈን ብለህ ታውጣለህ እንዴ? ምንድነው ያ ዘፈን ነው? በእርግጥ የሁሉ ነገር ገና የሚፈጠር ነው። አሁን የመጀመሪያ ውድድር የምናካሄድበት ሰዓት ነው። ምንድነው እሱ? እዚህ ግድግዳ ላይ አሁን የሁላችሁም ፎቶ አለ። አይሆንም። ሰዎችን ለማባረር ድምጽ ልንሰጥ ነው እንዴ? አይ እንደዛ አይመስለኝም። የሆነ ነገር ወሩረን የመታነው ሰው ይባረራል ነው መሰለኝ። በሉ አሁን ወደ ኋላ ሁኑ። ከተሰመረው ወይን ጠጅ መስመር ወደዚህ ማለፍ አትችሉም። ሁላችሁም ተወዳዳሪዎች አንዳንድ ጥይት ይሰጣችኋል እና ማድረግ የሚጠበቅባችሁ የምትጠሉት ሰው ፎቶ ላይ መተኮስ ነው። ሁላችሁም ተወዳዳሪዎች ኢላማችሁን ከመታችሁ በኋላ 5 በጣም ብዙ የተመቱ ሰዎች ከዚህ ውድድር ይባረራሉ። ወይኔ! መጀመሪያ መምታት የሚፈልግ ሰው ወደፊት ይራመድ። ኧረ በለው እስኬች ተራምዷል። በል ቶሎ በል። ማንን ነው መጀመሪያ መምታት ያለብኝ? ዙርና የፈለግከው ምታ። የትኛው ስትሪመር ነው እንዲባረር የምፈልገው? ቶሎ በል ተኩስ። ሳተው። ስቶታል። እኔ ጥሩ ልጅ ነኝ። ቀጣይ ማን ነው? እኔ ያለው ይኸው እዚህ ጋር። ለዲንግ ና ወደዚህ። ማንን እንደሚመታ እናያለን። በጣም ይቅርታ። አንተ እኮ ስትሪመር አይደለም፣ ለዛ ነው። እውነቱን ነው። እሱ የትዊች ባለቤት ነው። ስማ አካውንት ሊዘጋ ይችላል እኮ ሰውዬ። ቀጣይ ማን ነው? እስኪ አንዴ ያሳልፉኝ። በል ሰውዬው አድርገው። አንተ መበቀል አለብህ። ማን ላይ ነው የምትተኩሰው? ላድዊንግ ነዋ። ምን ጥያቄ አለው? ኧረ ተው። አንድ ነገር ልናገር። እሺ ምንድን ነው? ተሰጥቷል። አንተ ትልቁ ሰው። አዎ ስቶታል። አሁን በቃ ሁሉም እኔን ነው የሚመታው። እሺ አንተ ና ወደዚህ። ከዛም በኋላ ጥይቶችን መተኮስ ቀጥሏል። ስትሪመሮቹ እርስ በርስ መመታታት ጀምረዋል። ለምንድን ነው እኔን? እናም የተመቱ ሰዎች ደግሞ ለመበቀል ሞክረዋል። አሁን ፍትሃዊ ሆኗል። እናም በዚህ መልኩ ውድድሩ እየሄደ ነው ያለው። ብዙ ሰው የማይወዳቸው ስትሪመሮችም አሁን አደጋ ላይ ነው ያሉት። 3 ሰዎች ተመተዋል እስካሁን። ቀጣዩ ማን ነው? እንደማስበው መምታት ያለብን እኛን ለመምታት የሞከረን ሰው ነው። እኔ መታለሁ። አንዱን ሰው መታለሁ። ወይኔ ፈጣሪ! ማንንም ሰው ማስወጣት አልፈልግም። ይቻላል አይደል? አዎ ይቻላል። አርኪን መጥቷለች። እንዴት? ለምን እኔ መታሽኝ? ኧረ እኔ ወደ መሬት እኮ ነበር የመታሁት። ከዛም በኋላ ስትሪመሮቹ ማን የበለጠ እኔን ሊፎካከር ይችላል በማለት ተወዳዳሪ ለማስወጣት መሞከር ጀምረዋል። በል ቶሎ በል። እንዴ ራስን ትመታለህ እንዴ? ወይኔ ራሱን ነው የመታው። አንተ በጣም ጀግና ነህ። ብዙዎቹ ተወዳዳሪዎች ቀድሞ የተመታ ሰው ላይ ነው ድጋሚ መምታት የሚፈልጉት። በውድድሩ ጠላት ማፍራት አልፈልግም። ነገር ግን ሁሉም ሰው ደግሞ ያሰበውን እየመታ አልነበረም። ባክ ልስተው ነው። አዎ ልክ ብለሃል። ስቶታል። ስተዋል። ኧረ እኔ አልሳትኩም። ስተሃል ባክ። እያየዋ እንዴ? ወይኔ አዎ ስቼዋለሁ። ኤክስኪዩሲ ነው የተመታው። አሁንም በድጋሚ ኤክስኪዩሲ። ይሄን ገንዘብ ማሸነፍ ሆነኝ ስላችሁ አላምንም አላችኋ? በል በቃ አሁን መውጫ ሰዓት ደርሷል። ኤክስኪዩሲ ከሁሉም ጋር ከተጣላ በኋላ ሁሉም ሰው ኢላማውን ማወቅ ጀምሯል። ቀዩ ማብራት አብሩት። ከዚህ ውድድር የምትባረሩት 5ታችሁ እናንተ ናችሁ። ቸው። ከመሄዱ በፊት ግን ኤክስኪዩሲ ማለት የፈለገው ነገር ነበር። ማንም ያንተን አልበም አልሰማም። ዘፈንህ በሙሉ አስጠሊታ ነበር። ወደ ቤት እየሄድክ ነው። ዝም ብለህ ሂድ በቃ። ማንም አላየልህም ነው የምልህ። ማንም። ስማ ደግሞ ልንገርህ። ቆይ በቃ
እሺ ሰዎች ለሁለተኛው ውድድር ዝግጁ ናችሁ? አዎ እንቀጥል። ስክሪኑን አብሩት። ምንድነው ደግሞ ምንድነው? ላምበርጊኒውን አምጡት። ይህንን ላምበርጊኒ ማሸነፍ ትችላላችሁ፣ ለሰብስክራይበሮቻችሁ ማለት ነው። አንድ ነገር ግን ወቁ፣ ቀጣዩን ጌም የምትጫወቱት በምርጫ ነው። ይህንን ጌም መጫወት የማይፈልግ ሰው አለመጫወት ይችላል። መጫወት የምትፈልጉ ግን አይናችሁ ይሸፈናል። ከዛም እዚህ ላምበርጊኒ ላይ እጃችሁን ታሳርፋላችሁ። እናም 10 ደቂቃ ሲሞላ እጃችሁን ታነሳላችሁ። ግን 10 ደቂቃውን እኛ አንነግራችሁም፣ እራሳችሁ ሰዓቱን ገምታችሁ ነው የምትለቁት። እናም ለ10 ደቂቃው በደንብ የቀረበ ሰው ላምበርጊኒውን ያሸንፋል። ነገር ግን እጁን እዚህ ላምበርጊኒ ላይ አድርጎ በውድድሩ የተሸነፈ ሰው ከዚህ ውድድር ይባረራል። ወይኔ አውቄው ነበር። ለዚህ ላምበርጊኒ መወዳደር የምትፈልጉ ሰዎች አሁኑን ወደ ክብ ውስጥ ግቡ። ጥሩ ሀሳብ ነው ያመጣው። ይሄ እኮ አሪፍ ሀሳብ ነው። አይ እኔ ፈርቻለሁ። እኔ ፈራው። እኔ በሆነ ገባ ነበር። አሁን ከፊት ለፊታችሁ ያለው ስኬች ብቻ ነው። ግቡ እንጂ 33 ሰከንድ ይቀራል። 10 9 በሉ ግቡ እንጂ 5 4 3 2 ሰዓቱ አልቋል። 4 ሰዎች ብቻ ናቸው ወደ ክብ ውስጥ የገቡት። ላምበርጊኒው ማን እንደሚያሸንፈው እናያለን። አሁን ሰዓቱን ላስጀምረው ነው። 3 2 1 ሰዓቱ ጀምሯል። ከዚህ በኋላ የእናንተ ስራ ነው። በእርግጠኝነት በጣም ረጅሙ 10 ደቂቃ ነው የሚሆንባቸው። ሁሉም ለማሸነፍ እየሞከሩ ነው። በጣም ተመስጠዋል። ግን እንደ ሁልጊዜ ውድድሮች አሁንም ቢሆን ውጭ ያሉት ሰዎች መረበሻቸውን አላቆሙም ይመስለኛል። አሁን ሰዓቱ ነው። ልቀቁት። 50 67 80 13 8 9 4 10 7 ደቂቃ ከ30 ሰከንድ 2 ደቂቃ 2 ደቂቃ 5 ደቂቃ 20 ሰከንድ 5 ደቂቃ ኧረ 7 ሆኗል። 6 ደቂቃ ሰዓቱ እየቆጠረ ነው። በሚቀጥለው 10 ደቂቃ ውስጥ አንድ ሰው ይህንን መኪና ለተመልካቹ ይሸልማል። ሌሎቹ 3ቱ ደግሞ ወደ ቤታቸው ይሄዳሉ። አዎ አንድ እጁን የለቀቀ ሰው አግኝተናል። ተበላው እንዴ? ገና እኮ 5 ደቂቃ ቢሆን ነው። ወይኔ ተሸነፍኩ ማለት ነው። አዎ ተሸንፈሃል። እንዴት ግን 5 ደቂቃ ብቻ ሆነ? ምክንያቱም ከውድድር ውጭ ያሉት ሰዎች በጣም እየረበሹ ነበር እና ራስ ላይ ፎከስ ማድረግ አልቻልክም። ምንድነው? ማንም የለቀቀ የለም። ሰዓቱን ማወቅ በጣም ከባድ ነው። ግን የመጨረሻዎቹ 2 ተወዳዳሪዎች ትልቅ ስትራቴጂ ይዘዋል። ቆይ ሰዎች እናንተ የካሜራውን ሰዓት እያያችሁ ነው? ከጓደኞቻቸው ጋር በመሆን በካሜራው ቪዲዮ በመቅረጽ ሰዓቱን እያዩ ነው ያሉት። እናም እነሱ እስከሚሏቸው ድረስ ይጠብቃሉ። በሰዓቱ ነው ግን የጀመርከው? አዎ እሷም የራሷን ሰው አስቀምጣለች። እሱም እንደዛው። በጣም ጥሩ እቅድ ነው። እኛ ዝም ብለን ገብተን ተባረርን ማለት ነው። 9 ደቂቃ ከሞላቸው በኋላ እዛ ጋር ሄጄ መረበስ ጀምራለሁ። ይህን ላምበርጊኒ ማንም እንዲያሸንፉ አልፈልግም። በእርግጠኝነት የውድድራው በሚሊ ሰከንዶች ነው የሚለየው። 9:36 9:37 እነሱን ዝም በሏቸው። ተረጋጉ። እኔ ነግርሻለሁ እሺ መቼ እንደሆነ። 5 ሰከንድ ይቀራል። አይደለም 10 ሰከንድ። ቆይ አሸንፏል። እኩል ነው የለቀቁት። እዚህ ጋር የተቀረጹ ቪዲዮዎች አሉኝ። ቀድመሽ የለቀቅሽው አንቺ ነሽ። ከዛ እሱ ለቀቀ። ይሄም ማለት ለ10 ደቂቃ በጣም የቀረበው የሱ ነው። የስ በ5 ሚሊ ሰከንድ ነው የቀደማት። አንድ ነገር ልንገራችሁ፣ እኔ በጣም ደብሮኛል። ጭንቅላቴ ልክ የሚሰራ አይመስለኝም። እንዴት ነው በ5 ደቂቃ እጄ የማነሳው? ጓደኛ ሊኖር ይገባ ነበር። ሞክሬ ነበር እኮ ግን እንደዚህ ማድረግ እንደሚቻል አላወቅኩም። በሉ 3ታችሁ ከዚህ ውድድር ተባራችኋል። በሉ በቃ ወደ ቤት ሂዱ። እኛ እዚህ ብዙ ስራ አለን። አሁን ላይቭ ገብቷል እሱ እና ለአንድ ሰው ይህንን ላምበርጊኒ ይሰጣል። ቶሎ በሉ እስኪ ኮመንት ላይ ጻፉልኝ። ሚስተር ዚው MRZOU የሚለው ዩዘርኔም አሸናፊ ሆኗል። እንኳን ደስ አለ። አዲስ ላምበርጊኒ መኪና አሸንፈሃል። ምንም እንኳን ላምበርጊኒ ለሽልማት በሰጥም አሁንም $1 ሚሊዮን እንዳለ ነው። ሁሉም ተወዳዳሪዎች የሚፋለሙት ለዚህ $1 ሚሊዮን ነው። ጂሚ እንግዲህ ቀጣዩ ውድድር በጣም ከባድ ነው ሲል ነበር። እሺ ሁላችሁም አሁን ቀጣዩ ውድድር ምን አደርግበት ሰዓት ነው። ስክሪኑን አብሮት። አሁን የምትወስኑበት ሰዓት ነው። የቪዲዮ ጌም መጫወት ወይም አካላዊ ጌም መጫወት። ከዚህ ውድድር በኋላ በሁለቱም ጨዋታዎች 10 ሰው ያልፋል። ይሄም ማለት ከግማሽ በላይ የሆናችሁት በዚህ ውድድር ትባረራላችሁ።
ሮቢን መቼስ አንተ የቪዲዮ ጌም ላይ ነው የምትጫወተው አይደል? ያው ግልጽ ነው። እሺ እናንተ ስፖርት ላይ ነው የገባችሁት? ስፖርት ይሻላል ብላችሁ ነው? አዎ እኔ ስለ ጌም ምንም ማውቀው ነገር የለም። በጣም ብዙ ጌመሮች እዚህ ጋር እያየው ነው። እዛ ሄዳችሁ አትሞክሩም እንደ ስፖርቱን? አይ እኔ ራሴን ጥንካሬ አውቃለሁ። እንደማስበው እዚህ ክፍል ውስጥ ካለ ሰው በሙሉ ጌም በመጫወት እኔ አሪፍ ነኝ። ውሸት ነው። የምሬ ነው፣ አደርገዋለሁ። አይ ውሸት ነው። እኔ በሁለቱም ውድድሮች ጎበዝ ነኝ። ስለዚህ ሰዎች ከገቡ በኋላ ሁኔታቸውን አይቼ አንዱ ጋር ገባለሁ። ዲዲጂ የመጨረሻ ሰው ነህ፣ በል ግባ። እሺ አሁን ውድድሩን እንጀምራለን። መጀመሪያ የምንጀምረው ከስፖርት ነው። ዝግጁ ናችሁ? ወይኔ እየፈራው ነው ግን። የውድድሩን ሜዳ ክፈቱት። አንግሉን በመታ እንዳይሆን ብቻ። ግብ ጠባቂውን አሳዩን። የዓለማችን ምርጥ ተጫዋች የሆነው ክሪስቲያኖ ሮናልዶ የእሱ አድናቂ ነው አሁን የሚመጣው ሰው። ስፒድ እሱ ላይ ማስቆጠር የምትችሉ ከሆነ ወደ ቀጣዩ ዙር ታልፋላችሁ። ከመለሰባችሁ ወይም ከሳታችሁት ውድድሩ ያበቃል። ስለዚህ አሁን እንድታስቡበት ትንሽ ሰከንድ ሰጣችኋለሁ። ነገር ግን በመሃል በማሰቢያው ሰዓት ይሄ ተፈጥሯል። ላዱንግ ወጥተሃል። ምንድን ነው የምትሰራው? ምንድን ነው ያደረግከው? ወይኔ ሳጥኑን አልፈው ወጥተሃል። መጀመሪያ የተስማማ ነው ምንድን ነው? ከሳጥኑ መውጣት አይቻልም ነው። ምትመታው እንኳን ሳልመልስብህ ገና ትወጣለህ። ከ10 ተባራሪዎች መሃል የመጀመሪያውን አግኝተናል። ምንድን ነው የሆንከው ሰውየው? በቃ ቸኮልኩኝ። ሜዳውን ሳይው ደስ ብሎኝ ነው። ይሄ በጣም ደባሪው መንገድ ነው ከዚህ ውድድር ለመባረር። ማን ነው መጀመሪያ የሚመታው? እኔ ነኝ። እንደምመልስብህ ታውቃለህ አይደል? አይ አይመስለኝም። አይመስለኝም ነው ያልከው? ናና ሲስ ምናልባት አስቆጥሮታል። በጣም ጥሩ ስራ ነው። ማን ነው ቀጣይ የሚመታው? ትንሽ አስጨነቅኩ አይደል? በፍጹም በምንም የምጨነቅ ሰው አይደለሁም። አስቆጥረዋለሁ። ስተዋል። በቃ ከዚህ ውድድር ወጥተሃል። በሉጣ ውጣ። ረስፒድ ጎበዝ ነው ለካ። ሁሌ ኳስ እንዳለ ነው። ኳስ ይወዳል። ቸው በሩ በዛ በኩል ነው። ስለ ጋበዝከኝ በጣም አመሰግናለሁ። እሺ ማን ነው ቀጣይ ስፒድ ላይ ለማስቆጠር የሚሞክር? ወይኔ ተደበቁ። እዛ ጋር መደበቅ አይቻልም። ንውጡ። በጣም የሚያስቅ ቀልድ ነው። ንውጡ አሁን ቶሎ። ማንም ወደዚህ መውጣት ስላልፈለገ አሁን እጣ አወጣለሁ። የመጀመሪያው ስም የሚለው አንድሪያ ነው። ኳስ ተጫውቼ አላቅም በህይወቴ። ይሄ በቃ መባረሪያዬ ነው የሚሆነው። ምን አይነት ምት ነው? ቀጣይ ማያ። ይሄ ስፒድ የሚባል ሰው ሲጀመር ያስፈራል። ቸው እኔ እመታለሁ። ቀጣይ ወይኔ ማረባ ነኝ። በል እስኪ ሰውየው። ወይኔ ምንድን ነው? ሁሉም አይችልም እንዴ? ዌንዲ። ወይኔ በቀኝ እግር ነው ወይስ በግራ ነው የምመችው? በቀኝ። በዚህ በኩል ትመጫለች። ከዛ የቻልሽውን ያህል መምታት ነው። አስቆጥረዋለች። ግን የመታችው እሱ ገና ወደ ጎል ከመግባቱ በፊት ነው። በቃ ይቆጠርልሻል። በጣም አስባበታለች። እሱ እስከሚገባ ብትጠብቅ ኖሮ በፍጹም አይቆጠርም ነበር። በድጋሚ እንደዚህ አልሳሳትም። አሁን የምናባረረው አንድ ሰው ብቻ ነው የቀረን። ቀጣዩ መቺ ኒኬ ነው። ስማ ግን ለምን ቪዲዮ ጌም አልመረጥክም? አይ ምናልባት ፑሻፕ መስራት ምናምን ይሆናል ብዬ ነበር ውድድሩ። አሁን እሱ ሚስት ከሆነ ሁሉም በስፖርት በኩል ያሉ ተወዳዳሪዎች ወደ ቀጣዩ ዙር ያልፋሉ። ጭራሽ ጎል ውስጥ ይመታል ብዬ አላሰብኩም ነበር። ቀጣዩ መቻችን የሚሆነው ደግሞ ሬይ ነው። አሁን እሱ ሚስተው ከሆነ ሁላችሁም ከዚህ ውድድር ታልፋላችሁ። አሁን እሱ በመውጣቱ ደስተኛ ነው ወይስ አይደለም? አይ ደስተኛ አይደለሁም እንዴ። አመሰግናለሁ፣ ሁላችሁም አመሰግናለሁ። እንኳን ደስ አላችሁ። እናንተ 10 ወደ ቀጣዩ ዙር አልፋችኋል። አሁን ደግሞ ከነዚህ ተወዳዳሪዎች መሃል የምንቀንስበት ሰዓት ነው። ምን አይነት ጌም የምንጫወት ይመስላችኋል? ሮኬት ሊግ ይመስለኛል። ፓክማን ነው። ማናችሁም ፎርትናይት አላላችሁም? ምን? ወይኔ
እኔ እኮ በጣም ምርጥ ነኝ እሱ ላይ። ኮምፒውተሮቹን ወደዚህ አምጧቸው። አሁን ውድድሩ የሚጀምርበት ሰዓት ነው። ከእናንተ መሃል 12 ተባራሪዎች እስከሚወጡ ድረስ ነው ይሄን ጌም እንቀጥለው። ሁላችሁም ዝግጁ ናችሁ? አዎ። በሉ አስጀምሩት። ጌሙ የሚጀምረው ሁሉንም ተወዳዳሪዎች ወደ አንድ ቦታ ላይ በመጣል ነው። እየወረድኩ ነው። ወዲያውኑ ውድድሩ እንደተጀመረ ሁሉም ጎበዝ ተጫዋቾች እርስ በርስ ቡድን ሆነዋል፣ ከቲፎ ጭምር ማለት ነው። እሱ የዓለማችን ምርጡ ተጫዋች ነው በዚህ ጌም። አውሮፕላኑን ሊይዘው ነው ሰዎች። ነገር ግን በሌላኛው አቅጣጫ ደግሞ ሌላ ቡድን ተመስርቷል። ሰዎች ዋናውን ስናይፐር አግኝቼዋለሁ። ሌሎች ተወዳዳሪዎች ደግሞ ለየት ያለ እቅድ አላቸው። ሙሉ ጨዋታውን እደበቃለሁ። ፈርቻለሁ። አሁን እየፈለግናችሁ ነው። ስለዚህ እናንተ እቅድ በአውሮፕላኑ ዝም ብሎ መብረር ነው። መደባደብ ምናምን አትፈልጉም? አይ እንደባደባለን፣ ትንሽ ሰዓት እንስጣቸው ብለን። አሁን ክፍሉ በሙሉ ጸጥ ብሏል። እስካሁን ድረስ ምንም ተወዳዳሪ አልወጣም። በጣም አስገርሞኛል። ይመስለኛል አሁን ቦታቸው እየጠበበ ይመጣል አይደል? የዛኔ ተወዳዳሪዎች በሙሉ ይወጣሉ። በዚህ ጌም መሰረት በጣም አሪፍ ቦታ ካልያዛችሁ እንደ ንፋስ የሚመጣው ማብራት ከውድድሩ ያስወጣችኋል። ወይኔ እቺን ዝላይ በመዝለለኝ ነው የሞትኩት። አሁን ተወዳዳሪዎች እርስ በርስ መተኮስ ጀምረዋል። ወይኔ ፑኪ፣ ወይኔ ፈጣሪ፣ ወይኔ በጣም ያስጠላል። 3 ሰዎች ከውድድሩ ወጥተዋል። አሁንም ቦታቸው እየጠበበ መጥቷል። ገና ግን 9 ተወዳዳሪዎች ከዚህ ውድድር መባረር አለባቸው። ብዙዎቹ ምንም ነገር ሳይሰሩ ለመቀመጥ ሞክረዋል። ሌሎቹ ደግሞ በዚህ እድለኛ አይደሉም። አሁን 5 ተባራሪዎች ብቻ ነው የቀሩን። ቶሎ በሉ። በጣም የሚፈሩት ተጫዋቾች ግን አሁንም ድረስ አውሮፕላን ላይ እየበረሩ ነው። ይሄ እየፈጠነ የሚጠባው ክብ ገና ለማጅ ለሆኑት ብቻ ሳይሆን ትልልቅ ለሆኑትም ተጫዋቾች በጣም ከባድ ነው። ተው፣ አትወሩሩ። ከዚህ በላይ ፕሌኑ ላይ መቆየት አልችልም። አንድ ሰው ብቻ ነው የቀረው። አሁን በዚህ ውድድር አንድ ሰው የሚባረር ከሆነ ውድድሩ ያበቃል። አስታውሱ፣ ከፊት ለፊታችሁ $1 ሚሊዮን ነው ያለው። አይሆንም። ወይኔ ቲፉ ወጥቷል ከዚህ ውድድር። እናንተ ሁለታችሁ በዚህ ጌም በጣም ልምድ ነበራችሁ። ምን ተፈጥሮ ነው? በዚህ ውድድር መሸነፌ በፍጹም እያመንኩ አይደለም። ይሄ በህይወቴ ሙሉ ማስታውሰው ቀን ይሆናል። በሉ ሁላችሁም ቻው በሏቸው ለተባረሩ ተጫዋቾች። ቻው። አሁን 20 ተወዳዳሪዎች ብቻ ቀርታችኋል። ልቤ በጣም እየመታ ነው። እስካሁንም እዚህ ውድድር ላይ ያለው በጣም ይገርማል። ሰዎች ይሄ ቪዲዮ ለእናንተ ምሳሌ ሊሆን ይችላል። አንዳንድ ጊዜ ምንም ነገር ሳትሰሩ ትልቅ ነገር ልትሰሩ ትችላላችሁ። በዚህ ቪዲዮ ጌም ላይ ብዙ ሰዎች ተደብቀው ቁጭ ብለው ነበር፣ ግን አለፉ። ሰዎች ለቀጣዩ ውድድር ዝግጁ ናችሁ? አሁን እናንተ 20 ተወዳዳሪዎች በ4 ቡድን እንድትከፈሉልኝ ፈልጋለሁ። ከዛም 2 ቡድን ተባራሪ ይሆናል ማለት ነው። እሺ። ስለዚህ አሪፍ ቡድን መስራት አለብን። በደንብ አስቡበት። ሙሉ ቡድኑ ነው የሚባረሩ። ውድድሩ ምን አይነት እንደሆነ እኮ አናቅም፣ ግን የተለያየ አይነት ሰው ነው መቀላቀል ያለብን ቡድናችን ውስጥ። አሁን ቡድኖቹ በትክክል ተመስርተዋል። ይሄ ምናልባትም በጣም ከመወዳቸው ውድድሮች መሃል አንዱ ነው። ስክሪኑን አብሩት። ሳጥኖቹን አምጧቸው። ሁላችሁም አሁን ሳጥኑ ላይ ወጣችሁ ቁሙ። ውድድሩ የሚጀምረው ከናንተ ነው። በሉ ቅርጹን አሳዩን። ለቀጣዩ ውድድራችን እነዚህ ቅርጾች መሬት ላይ ተዘበራርቀው ይመጣሉ። እናም 10 ሰከንድ ይኖራቸዋል። እነዛ ቅርጾች የቱ ጋር እንደነበሩ ማስታወስ ይኖርባቸዋል። አንተ ስኩዌሩን፣ አንተ ዳይመንድ፣ አንተ 3 ማዕዘን እና ኮከቡ ደግሞ ለሁላችንም ይሆናል። አሁን ስፒድ ያሽከረክርልናል። ምን አይነት ቅርጽ ላይ እንደሚያርፍ እናያለን። አሁን የምትፈልጉት ቅርጽ ስኩዌር ነው። በሉ እርግጠኛ መሆን አለባቸው የቆሙበትን ቦታ። ምን ታስባላችሁ? እርግጠኛ ነን በጣም። በሉ ክፈቱት። አንድ ነገር ወቁ። አሁን የነሱ አቋቋም ልክ አይደለም። ከአንዱ ተወዳዳሪ በስተቀር 3ቱም ወደ ውጪ ረግጠዋል። ስለዚህ የሚያገኙት 1 ነጥብ ብቻ ነው። በውድድሩ መጨረሻ ትንሽ ነጥብ ያላቸው 2 ቡድኖች ከዚህ ውድድር ይባረራሉ። እናንተ ዝግጁ ናችሁ? አዎ። ቅርጾቹን አሳዩን። የመጀመሪያ ቡድን ያገኘው 1 ነው። በጣም ተቀራርበን መቆም አለብን። ቦታውን ደግሞ በደንብ ይዩት። ሁላችሁም የራሳችሁ ቅርጽ የቱ ጋር እንደሆነ ማየት አለባችሁ።
ኮከብ ነው። ቶሎ በሉ። ግልጽ ነው። ይሄ በጣም ከባዱ ቅርጽ ነው። እዚህ ጋር ይመስለኛል መሃሉ። ስለዚህ በዚህ በኩል ነው። ወይኔ ልክ የሆኑ አይመስለኝም። በደንብ ሰብሰብ አድርጋችሁ እርገጡ። ያደረግነው ይመስለኛል፣ ግን ይሄ በጣም ከባዱ ቅርጽ ነው። ዝግጁ ስትሆኑ ንገሩኝ። አሁን ልክ የሆነን ይመስለኛል። አሳዩን ምልክቱን። ኧረ በለው። እሱ ወጥቷል። ስንት ሰው ነው የወጣው? ስንት ሰው ነው? 2 ነጥብ አግኝታችኋል። እውነት ለመናገር እንደዚህ ማግኘታችሁን በጣም አሪፍ ነው። ከባድ ነው ቅርጹ። ግን እኮ አስቡት፣ ከእነሱ የበለጠ አግኝተናል። ዝም በል እባክህ። ምን መሰለ ግን 2 ቡድን ነው ወደ ቤት መሄደው። ምንም አይደል። ጥሩ ነገር እናስብ። ኑ በቃ አሁን አንድ ቡድን 1 ነጥብ የሚያገኝ ከሆነ እኛ እናልፋለን ማለት ነው። ቅርጾቹን አሳዩን። በነገራችን ላይ ቦታውን ማስታወስ ብቻ አይደለም ከባዱ ነገር። ውድድሩ የ$1 ሚሊዮን ስለሆነ ተቃራኒ ቡድኖች እንዳታስታውሱ ይረብሿቸዋል። ኮከብ። ስኩዌር ነው። ስኩዌር። ዳይመንዱ። እንደሱ አይደለም። ትንሽ ወደ ኋላ ሁን እንጂ። ዝም በሉ እስኪ። እናንተ ምን እየተሰማችሁ ነው? በሉ ቅርጹን አሳዩን። ወይኔ 2 ነጥብ አገኙ። በጣም ጥሩ ነው። እናንተ ከ2 ነጥብ በላይ የምታገኙ ከሆነ ማለፋችሁን ታረጋግጣላችሁ። ቅርጾቹን አሳዩን። አራት ማዕዘን። ኑ እዚህ ጋር ነው። ይሄው እኔ መሀል ላይ ነው ያለሁት። ቶሎ በሉ። ማን ነው ይህንን ቦታ የመረጠው? ታይለር። ስለዚህ ቦታው ላይ ካልሆናችሁ አሁን የታይለር ጥፋት ነው። አዎ በትክክል። ስለዚህ አሁን ልግለጠው? አዎ። ቅርጹን አሳዩን። አዎ 2 ነጥብ ነው ያገኙት። ሁለታችሁ ውጪ ናችሁ። ታይለር እኔ መሀል ላይ ነኝ ብሏቸው ነበር። መሀል ላይ ነው ያለሁት። እኔን ተከተሉኝ። መሀል ላይ ነበር የቆምኩት። አረ ዝም በል። የራስህ እግር እኮ ውጪ ነበር። ዋና 2 ነጥብ አግኝተናል። በቃ ተወኝ። ለቀጣዩ ቡድን ቅርጹን አሳዩን። 3 ማዕዘን ነው የወጣላችሁ። ቶሎ በሉ። ይሄ ነው መሀሉ እዚህ ጋር ነው። ምን ያህል እርግጠኛ ናችሁ አሁን በቆማችሁበት ቦታ? ብዙም እርግጠኛ አይደለሁም። እርግጠኛ አይደለሽም? እንዴት እርግጠኛ አትሆኝም? አንቺን አምነን ነው የቆምነው። ዊንዲ ዝግጁ ስትሆኑ ንገሩኝ። ክፈቱት። ቅርጹን አሳዩን። ሁለት ነጥብ አግኝተዋል። 2 አይሆንም። ሁሉም ቡድኖች 2 አግኝተዋል ከናንተ ውጪ ማለት ነው። ታዲያ ምን ማለት ነው እሱ? ያ ማለትማ ያው ተባራችኋል። ጂሚ ስለጠራን እናመሰግናለን። አይ ምንም አይደል። እሱ ሲጀመር ላምበርጊኒ አሸንፏል። ብዙም ችግር የለውም። ሁላችሁም ስለመጣችሁ አመሰግናለሁ። በጣም ጥሩ ስራ ነበር። አሁን እኩል ነጥብ ያላቸውን ሰዎች እንለያለን። ጨዋታው ይቀጥላል። ቅርጾቹን አሳዩን። ኮከብ ነው። እሺ ይኸው ነው እዚህ ጋር። አሁን በጣም ብዙ ሰዓት ወስደው እያሰቡበት ነው። እግራችሁን ቀጥ አድርጋችሁ አቆሙ። አሁን አሳዩን። ኧረ በለው 4ቱም ውስጥ ናቸው። የስ አሁን እነሱ ማግኘት ያለባቸውን ሙሉ ነጥብ አግኝተዋል። እንደማስበው ወደ ቤት የሚሄደው ቡድን ከ3ታችሁ ውስጥ አንዱ ነው። ቅርጾቹን አሳዩን። ክብ ነው የወጣው። ክብ እንሂድ። ያው እዚህ ጋር ነው። እኔ ያው መሀል ላይ ነው ያለሁት። እመኑኝ። ታይለር አሁንም መሀል ላይ ነው ያለሁት እያለ ነው። እስኪ ቅርጹን አሳዩን። ወይኔ 0 ነጥብ ነው ያገኛችሁት። አይሆንም። አሁን ከናንተ የሚጠበቀው 1 ነጥብ ማግኘት ብቻ ነው። ቅርጹን አሳዩን። ክብ ነው የወጣው። እሺ እኔ ነኝ የምወስዳችሁ። በቃ እዚህ ጋር ነው። 1 ነጥብ ነው የምንፈልገው። 2 ነጥብ አግኝተዋል። የስ የመጨረሻ 1 ቡድን ይቀረናል። እነሱ ነጥብ የሚያገኙ ከሆነ 0 ያመጡት ሰዎች ይባረራሉ። ቅርጾቹን አሳዩን። ኮከብ 3 ማዕዘን። ማስታወስ አችሉም። ኮከብ ነው። ቶሎ በሉ። በፍጹም አያስታውሱትም። እሱ ጋር ነው። ቁሙ። እንዴ ያገዛችኋቸው ነው እንዴ? ለምን ነው የምታግዙት? ሰዎች ቻው፣ በቃ ወደ ቤት ሂዱ። ቻው። ቆይ ገና ውጤቱን እኮ አላየንም። በል አሳየን። ቶሎ በል። ክፈቱት። ሁለት ነጥብ አግኝተዋል። ስለዚህ የታይለር ቡድን ከዚህ ውድድር ተባሯል።
ተሸናፊዎች ኑ እስኪ ወደዚህ። ተሸንፈናል፣ እንግዲህ እየሄድን ነው። ኃላፊነቱ በእኔ ነው። የእኔ ጥፋት ነው በሙሉ። የቡድን ጨዋታ ነው፣ ምንም ማድረግ አይቻልም። እንኳን ደስ አላችሁ። 12 ብቻ ቀርታችኋል። አሁን እረፍት የምታደርጉበት ሰዓት ነው። ቀጣይ ውድድራቸው የሚሆነው ጠዋት ላይ ነው። ሪካይ ምን ሆኖ ነው? ተጨንቋል እንዴ? ተው አታድርገው፣ ተው። እዚህ ድረስ ደርሰህማ አትውጣ። ምን እየሆንክ ነው? ኧረ እባካችሁ፣ በፍጹም አልወጣም። ምን ሆናችሁ ነው? አልጋው በሙሉ አሁን ተነስቷል። ምን እንደሚፈጠር እናያለን። እንዴት አደራችሁ ሰዎች? እንዴት አደርክ? እንዴት ነው? ተጨማሪ ሰው እንዲወጣ ትፈልጋላችሁ ወይስ እንደዚህ ተመችቷችኋል? አይ እንደዚህ ተመችቶናል። በቃ እሺ ሄጃለሁ። አራራራ አውቀን ነው እንዴ? እሺ በቃ ተመልሻለሁ። እስክሪኑን አብሩት። ምንድነው ደግሞ ይሄ? ከክቡ የሚወጣ የመጨረሻ ሰው እንዳትለኝ። አይ እንደዛ አይደለም። ቸለር ና ወደዚህ። ቸለር እባክህ አይነን ጨፍንልን። ማጅ ወደዚህ አምጣው ቶሎ በል። ምንድነው? ወይኔ ቃጤ ሊያጫውተን ነው። አሁን እዚህ ጋር ቻለር አለ። እናም ደግሞ በጣም ብዙ ኳሶች። ግን አንድ የቀረን ነገር አለ። ምንድነው? ምን ቀረን ደግሞ? ጫማዎች፣ የሚጮሁ ጫማዎች። እነዚህን የሚጮሁ ጫማዎች ሁላችሁም ታደርጋላችሁ። አንገታችሁ ላይ ደግሞ እንደ ደውል የሚጮህ ነገር። ስለዚህ በዚህ ውድድር 4 ተባራሪዎች ይኖሩናል። ቻለር የሚመታቸው የመጀመሪያ 4 ሰዎች። ወይኔ ፈጣሪ! አይሆንም። ይሄ በጣም አስገራሚ ውድድር ነው። ለሁላችሁም በልካችሁ ነው ጫማ የመጣው። እንደዚህ አይነት ጨዋታ ከዚህ በፊት አይቼ አላቅም። በዚህ ውድድር ከተሸነፍኩ በጣም ነው ማዝነው። በዚህ ውድድር ከወጣን በጣም አስጠሊታው አወጣጥ ነው የሚሆነው። አይኑን ጨፍኖ ሊያስወጣን። ምንድነው ረብሻው? የዶሮ እርባታ ውስጥ ያለው እየመሰለኝ ነው። ግልጽ ነው። አሁን እቅዳችን ጥግ ላይ መቀመጥ ነው። ይሄን ጌም ከዚህ በፊት ተጫውቼዋለሁ። ቻለር ዝግጁ ነህ? ዝግጁ ነኝ። የመጀመሪያዎቹ 4 ሰዎች ከዚህ ውድድር ይባረራሉ። አሁን መጀመር ትችላለህ። ወይኔ! የመጀመሪያው ምት አንድ ሰው አባሮለታል። ምን ተፈጠረ? ማንን ነው ያባረርኩት? ለምንድን ነው እንደዚህ ኢላማ የሚችል ሰው ያስገባችሁት? ይሄ ቦታ በጣም እየተንጫጫ ነው። ዝም ማስባል አለብኝ። ወደዛ ተጠጋ። አሁን ሁሉም ጸጥ ብሏል። ማንም ሰው ድምጽ እየፈጠረ አይደለም። ሙሉ ክፍሉ አሁን ጸጥ ብሏል። ሰዎች በሌላ ሰው ማቃጠር ትችላላችሁ። ወዴት ልወርውር? ንገሩኝ። በሉ ንገሩኝ እንጂ። ምንድነው? ማንም እየተንቀሳቀሰ አይደለም እንዴ? እኔን መታኝ እኮ። ድምጽ ሰምቼ ነው። በቃ በዚህ በኩል ሰው አለ እንዴ? በእርግጠኝነት የሆነ ሰው ሰምቻለሁ በዚህ በኩል። በጣም ተቃርቧል። አዎ በዚህ በኩል ሰው አግኝቻለሁ። አንድ ሰው መታሃል። አይሆንም። በጣም ይቅርታ። እንግዲህ መባረር ከነበረበት 4 ሰው አሁን 2 ሰዎች ተባረዋል ይመስለኛል። አብዛኞቹ መሬት ላይ ተኝተዋል። አይሆንም። ወይኔ ወጣው። ወይኔ ወጣለች። 3ኛው ሰው ተባረዋል። ቻለር በጣም ከባድ ሰው ነህ። ዮና፣ ዌንዲና ክሪስ ወጥተዋል። ቀጣይ የሚመታው ሰው ከዚህ ውድድር የሚወጣው የመጨረሻ ሰው ነው። እዚህ አካባቢ የሆነ ነገር ሰማው። እዚህ ጋር የሆነ ሰው አለ። ለወረውር ነው።
ራሱን አሳይቷል። አሁን እየታደነ ነው ያለው። ወይኔ በጣም አስገራሚ ነው። እዚህ ጋር ነው ያለው አሁን። ወይኔ እሱን አስያዝከው እሱን። አይሆንም፣ አንተን እንዴት ተመታው? ወይኔ አብርሃም፣ ሪካይ ነው አንተን ያስመታ። አዎ በጣም መጥፎ ሰው ነው። ጭራሽ እንዳላመልጥ እኮ ይዞኝ ነበር። ለማሸነፍ ማድረግ ያለብኝን ነገር በሙሉ አደርጋለሁ፣ ምንም እንዳትሉኝ። ስለዚህ አሁን የመጨረሻ 8 ተወዳዳሪዎች ቀርተውናል። እብድ ነህ፣ በጣም እብድ። ልክ ነህ እባክህ፣ እንደዛ ነው ማድረግ ያለብኝ። በባለፈው ውድድር በዚህ ሰዓት ነበር የተባረርኩት። አሁን እንደምታሻሽለው ተስፋ አድርጋለሁ። ለ5 ሰዓት ብቻ ነው የተኛሁት፣ ግን ምንም አይደል። ከፊት ለፊት $1 ሚሊዮን ነው ያለው። ይህን ገንዘብ ማሸንፈው ከሆነ በጣም ብዙ ምሰራው ነገር አለ። ለብዙ ሰዎች የኮሌጅ ክፍያ ከፍላለሁ። እኔ ከብዙ ሰዎች ጋር ነው መካፈል። እዚህ 8 ውስጥ መግባቴ በጣም ደስ ብሎኛል። ለማሸነፍ እሞክራለሁ። ከዚህ በኋላ እንግዲህ ወይ እኔ ወይ እነሱ ነው ውድድሩ። ለምንድን ነው ቆይ የምትሸሽኝ? ምክንያቱም ማይሆን ስራ ነው የምትሰራው አንተ። ታውቃለህ፣ አሁን እዚህ ያለ ሰው በሙሉ እየጠላህ ነው። በጣም ከሚጠሉ ሰዎች መሀል አንተ ነህ እያልከኝ ነው? አዎ እድሉን ካገኘው እሱን ለማባረር እሞክራለሁ። ሁላችሁም ተወዳዳሪዎች ወደዚህ ሰብሰብ በሉ። እስክሪኑን አሳዩን። በሉ አሁን ፊት ለፊት ባሉት ክቦች ላይ ቆሙ። ቀጣዩን ጨዋታ እንድትመርጡ ፈልጋለሁ። ማብራቱን አጥፉት። እሺ፣ አሁን አይናችሁን ክፈቱ። ቀጣዩ ውድድር ምን እንደሚሆን እራሳችሁ ነው የምትወስኑት። እንደምታዩት በጣም ብዙ የውድድር እቃዎችን አምጥተናል። ስለዚህ 1 ለ1 እየሆናችሁ የፈለጋችሁትን ውድድር ትመርጣላችሁ። ግን ማወቅ ያለባችሁ ነገር 4 ሰዎች ከዚህ ውድድር መባረር አለባቸው። ስለዚህ የትኛውን ነው የምትመርጡት? ቅርጫት ኳስ እንምረጥ? አይ አይሆንም። ቴኒስ። በጣም ብዙ ምርጫዎች አሏችሁ። በሉላችሁም ሰብሰብ በሉ። አሁን የምንመርጥበት ከማን ጋር ነው አንተ የምትጮተው? ከኢባይ ጋር። ቅርጫት ኳስ ይሁን ግን በጣም ከሩቅ። መጀመሪያ ባስቆጠረ ነው? አዎ። እሺ እናንተ ምን አስባችሁ? 1 ለ1 እንጮታለን፣ ነጥብ በሰበሰበ ነው። እሺ አሁን ጨዋታውን እንጀምራለን። መልካም እድል አንተ። አንዳቸው ከዚህ ውድድር ይባረራሉ። ማን እንደሚሆን እናያለን። ምናልባት ይህን ጨዋታ ማታውቁት ሰዎች ለማሸነፍ 4 ተመሳሳይ ከለሮችን መደርደር ነው። በጣም እያሰቡ ነው እየሰሩ ያሉት። 4 በተከታታይ ተመሳሳይ ከለር ካመጡ ያሸንፋሉ። ለትንሽ ጨርሰው ነበር፣ ግን መንገዱን ዘጋባት። አድርገዋል። ወይኔ ሸውዷታል። ያየችው መስሎኝ ነበር እኮ። ወይኔ በጣም አዝናለሁ። ምንም አይደል እንግዲህ ምንም አይደል። ወደ ቅርጫት ኳሱ እንሄዳለን። ከዚህ መስመር ተነስቶ እዛ የሚያስቆጥር የመጀመሪያ ሰው ወደ ቀጣዩ ዙር ያልፋል። መልካም እድል። የመጀመሪያው ወርወራ ነው። በል እስኪ ስማ፣ ከዚህ በፊት ባስኬት ተጫውተህ ታውቃለህ? በህይወቴ የመጀመሪያዬ ነው። አይ እየቀለድኩ ነው። በል ሬጅ። ወይኔ እረ በለው። ቀጥታ የገባ ነበር የመሰለኝ። ወይኔ የስ አድርጌዋለሁ። አመሰግናለሁ ጂሚ። ቀጣይ ሮቤስ እና ኢባይ። በአንድ እጅ ብቻ ነው ውድድሩ የሚሆነው።
በዚህ ርቀት ላይ ባስኬት ለማስቆጠር በጣም ከባድ ነው፣ ሊያውም በአንድ እጅ። ለምንድን ነው እንደ ከበዳችሁ? ማድረግ ያለባችሁ ይህንን ነው እኮ። እረ በለው! የምሬን ነው እምላለሁ። በመጀመሪያው ሙከራውን ያስቆጠረው። እንደዚህ ነው ያልከኝ አይደል? ጥሩ ነው፣ ግን ኢላማን አስተካክል። አዎ አስቆጥሮታል፣ አድርጎታል። ስለመጣ እናመሰግናለን። በል ቻው። አሁን ለየት ወዳለ ውድድር ደርሰናል። እሱን የምታስወጣው ይመስላል? አዎ በቀላሉ። በዚህ ጨዋታ የሚሆነው 1 ለ1 ውድድር ነው። የመጀመሪያ 7 ነጥብ የሚያገኘው ሰው ወደ ቀጣዩ ውድድር ያልፋል። እየገፋኝ እኮ ነው። ኧረ እኔ አልገፋሁም። ኧረ በለው። እሺ። ኧረ በለው። 2-0 እየመራ ነው። እሺ 2-1 ሆኗል። በጣም ጥሩ። 3-1። አዎ ምንም አይነት ህግ የተቀመጠ ነገር የለም። 4-1 ሆነዋል። ጄሰን ካሰብከው አንጻር ጎበዝ ነው ወይስ ደግሞ አይደለም? አይ ምንም አይችልም። አሁን ለጄሰን ውድድሩ በጣም ከባድ ሆኗል። ማስቆጠር መጀመር አለብህ። ኧረ በለው። አሪፍ 4-2 ሆነዋል። ሪካይ አሁን እየታገለ ነው። ጄሰን እንዳያስቆጥር የቻለውን ያህል እያደረገ ነው። ነገር ግን ለእያንዳንዱ ጄሰን ለሚያስቆጥረው ነገር ሪካይ ደግሞ መልስ አለው። ኧረ በለው። ይህን ውድድር ለማሸነፍ ሁለቱም በጣም ፈልገዋል። እናም ጨዋታውን ወደ ሬስሊንግ እየቀየሩት ነው። በጣም ደክም ያለው። ወይኔ እኔ ሊሸፍነኝ አልቻለም፣ ሊያስቆጥርም አልቻለም። በቃ አብቅቶልሃል። 6-3 ናቸው። አሁን ሪካይ 1 የሚያስቆጥር ከሆነ ውድድሩ ያበቃል። ወይኔ በጣም ገራሚ ነው። በጣም አስገራሚ ውድድር ነበር። እውነት ለመናገር እንዳሰብኩት ጎበዝ አይደለም። በቃ ይሄ ነው።